የአንጀት ውስጥ እርስ በርስ መደራረብ አብዛኛውን ጊዜ ህፃናት ላይ የሚስተዋል የጤና እክል ሲሆን የሚከሰተውም የላይኛው የአንጀት ክፍል ልክ እንደ ቴሌስኮፕ የታችኛው የአንጀት ውስጥ በተለያየ ምክንያት እንዲሁም ያለምንም ምክንያት ተቀርቅሮና እርስ በርስ ተደራርቦ ሲቀር ነው። ይህም ችግር በህክምናው ኢንቱሰሰፕሽን በመባል ይታወቃል። ሰላም እንዴት ናችሁ? የቅድሚያ ለጤናው ቤተሰቦች ዶክተር ዮናታን ከተማ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ ይሁኑ። እንዲሁም የተመቻችሁን ቪዲዮ ላይክ እና ሼር በማድረግ ድጋፋችሁን ስለምትገልጹልኝ አመሰግናለሁ። ታዲያ የዚህ ክስተት ችግሩ ከላይ ተነስቶ የታችኛው የአንጀት ክፍል ውስጥ የተቀረቀረው የአንጀት ክፍል ከደም ስሮቹ ጋር አብሮ ስለሚቀረቀር አንጀቱ ላይ የደም ዝውውር እጥረትና በጊዜ ካልታከመ የአንጀት መሞት እንዲሁም ከባሰ የአንጀት መበስበስና መበሳትን በማስከተል በጤናማው መንገድ መወገድ ያለበት የአንጀት ውስጥ ቆሻሻ የሆድ ዕቃ ውስጥ በመፍሰስና የሆድ ዕቃ ግድግዳ ብግነትን በማስከተል በአጭር ጊዜ ውስጥ የልጆችን ሕይወት አደጋ ላይ ይጥላል። ይህ የጤና እክል አብዛኛውን ጊዜ እድሜያቸው ከ6 ወር እስከ 3 ዓመት ያሉ ህፃናት ላይ ሲከሰት ይስተዋላል። እንዲሁም አብዛኛውን ጊዜ ከቫይረስ ጋር በተያያዘ የጉንፋን ወይም የተቅማጥ ህመም ከተከሰተ በኋላ ሲከሰት ይስተዋላል። ይህ የአንጀት መደራረብ ሲከሰት በህፃናቱ ላይ የሚታዩት ምልክቶች ለጥቂት ደቂቃዎች የሚቆይ ሁለቱንም እግራቸውን ወደ ሆዳቸው የሚያሳጥፍ ኃይለኛ የሆድ ቁርጠት መኖር እንዲሁም ከህመሙ በኋላ በመሃል ደግሞ ደና መሆንና ምንም የህመም ምልክት ሳይኖራቸው ወደ ጨዋታቸው መመለስ ነው። ከዛም ከትንሽ ረፍት በኋላ ተመሳሳይ የሆነ የሆድ ቁርጠት እየደጋገመ መከሰት፣ ከሆድ ቁርጠቱ ጋር በተያያዘ የበሉትን ምግብ ማስመለስ፣ ከመጠን በላይ ማልቀስና መወራጨት፣ ሰገራ ደም መቀላቀል ወይም የተዝለገለገ ደም የቀላቀለ ፈሳሽ እንዲሁም አንዳንድ ጊዜ ከባሰ አንጀት በፊንጢጣ በኩል መውጣት፣ የሰገራ መውጣትን መከልከል እና የሆድ መንፋት ወይም እብጠት መኖር እንደ ምልክት ይታያሉ ማለት ነው። ታዲያ ወላጆች እነዚህ የጠቀስኳቸውን ምልክቶች በልጃችሁ ላይ ካስተዋላችሁ የልጃችሁ ሕይወት አደጋ ላይ ከመውደቁ በፊት በጊዜ ወደ ጤና ተቋም በመሄድ ልጃችሁን ማስመርመር ያስፈልጋል። ነገር ግን ችግሩ በጊዜ ካልታወቀና ህመሙ እየተባባሰ ከሄደ በ5 ቀን ውስጥ የልጆን ሕይወት ሊቀጥፍ ይችላል። ልጆን በጤና ተቋም ከወሰዱ በኋላ የሚደረጉለት ምርመራዎች የመላው አካልና የሆድ አካላዊ ምርመራ፣ የደም ምርመራ እና የአልትራሳውንድ ምርመራ ናቸው። የሆድ የአልትራሳውንድ ምርመራ በዋነኝነት የአንጀት ውስጥ መደራረብ መኖር አለመኖሩን፣ የተከሰተበትን የአንጀት ክፍል ተያይዞ የአንጀቱ የደም ስር ላይ እክል መፈጠር አለመፈጠሩን እንዲሁም ለችግሩ መከሰት መንስኤ የሆነውን ነገር መኖር አለመኖሩን ያሳየናል። የሚሰጠውም ህክምና በአካላዊ ምርመራ፣ በደም ምርመራ እንዲሁም በአልትራሳውንድ ምርመራ እንደተገኘው ውጤትና ልጁ እንዳለበት የጤና ሁኔታ ይለያያል። ይህም ማለት የአንጀት መደራረቡ የተከሰተው የትንሹ የአንጀት ክፍል ላይ ከሆነ ይህ ችግር በጊዜ ሂደት የተደራረበው አንጀት በራሱ ወደ ቦታው ስለሚመለስ ያለምንም ህክምና በክትትል እንዲታይ ይደረጋል። ነገር ግን ችግሩ የተከሰተው በትንሹና በትልቁ አንጀት መካከል ከሆነ ማለትም የትንሹ አንጀት ክፍል የትልቁ አንጀት ክፍል ውስጥ ተቀርቅሮ ወይም ተደራርቦ የቀረ ከሆነ እንዲሁም የልጁ የጤና ሁኔታ እና በተደረገው ምርመራዎች አሳሳቢ ነገር ማለትም የልጁን ሕይወት አደጋ ላይ የሚጥሉ ሁኔታዎች ካልታዩ እና የአልትራሳውንድ ውጤቱ ችግሩ እንደተከሰተ ካሳየ ያለ ቀዶ ህክምና ይታከማል ማለት ነው። ማለትም ሞቅ ያለ ንጹህ ፈሳሽ ወይም ሌላኛው አማራጭ አየር በቀጭን ለስላሳ ቱቦ ተደርጎ መጠኑን በመቆጣጠር በፊንጢጣ በኩል እንዲገባ በማድረግ በአልትራሳውንድ የፈሳሹን ወይም የአየሩን ሂደት በመከታተል የተቀረቀረውን የአንጀት ክፍል ገፍቶ ወደ ቦታው እንዲመለስ ማድረግ ነው። ይህ ህክምና አብዛኛውን ጊዜ ውጤታማና ከ90% በላይ የመሳካት እድል አለው። ስለዚህ አብዛኛውን ጊዜ ይህ ክስተት በዚህ ሁኔታ ያለ ቀዶ ህክምና መታከም ይችላል ማለት ነው። ነገር ግን ልጁ ላይ የአካላዊ ምርመራ ሲደረግ የሆድ ዕቃ ግድግዳ ብግነት ከተከሰተ ወይም
በተፈጠረው ችግር ምክንያት አንጀት ላይ ጉዳት ተከስቶ ከሆነ በተደረገው የአልትራሳውንድ ምርመራ የአንጀቱ የደም ዝውውር የተቋረጠ ከሆነ እንዲሁም ለአንጀት መደራረቡ መንስኤ የሆነው ችግር በአልትራሳውንድ ከታየ እና በፈሳሹ ሕክምና የአንጀት መደራረቡ ወደ ጤናማ ቦታው የመመለስ ተስፋ ከሌለው የልጁ ሕይወት አደጋ ላይ ከመውደቁ በፊት በአፋጣኝ በቀዶ ሕክምና መታከም ያስፈልገዋል ማለት ነው። ታዲያ በቀዶ ሕክምናው ጊዜ የተደራረበው የአንጀት ክፍል ሲላቀቅ የአንጀቱ ክፍል የበሰበሰ ወይም የተበሳ ከሆነ የተበላሸውን ክፍል ቆርጦ ማውጣትና የቀረውን የአንጀት ክፍል በመቀጣጠል መስፋት ያስፈልጋል። ነገር ግን የተበላሸው የአንጀት ክፍል በቀዶ ሕክምና ከተወገደ በኋላ የቀረው የአንጀት ክፍል የበገነ ወይም ያበጠ ከሆነ እንዲሁም ሕፃኑ ላይ የተፈጠረበት ኢንፌክሽን ደረጃው ከፍ ያለ ከሆነ አንጀቱን እርስ በርስ ለመስፋት ወይም አንጀቱን ለመቀጠል ስለማይቻል ለጊዜው ሰገራ መውጫ በጎን የሆድ ዕቃ ግድግዳ በኩል በማውጣት አንጀቱ ወደ ጤንነቱ ሲመለስና የልጁ ጤንነት እንዲሁም ሰውነቱ ከህመሙና ከቀዶ ሕክምናው ሲያገግም ከተወሰነ ጊዜ በኋላ አንጀቱ ወደ ቦታው መልሶ እንዲሰፋና ወደ ጤናማ ስራው እንዲመለስ ይደረጋል ማለት ነው። ስለዚህ በአጠቃላይ ለወላጆች የምመክረው ልጆች ላይ ለጥቂት ደቂቃዎች የሚቆይ ሁለት እግራቸውን የሚያሳጥፍ ኃይለኛ የሆድ ቁርጠት መኖርና ከመጠን በላይ ማልቀስ፣ መወራጨት እንዲሁም ከህመሙ ጋር ተያይዞ የበሉትን ማስመለስና ላብ ማላብና በመሃል ደግሞ ደና መሆንና ምንም ምልክት አለማሳየትና ወደ ጨዋታቸው መመለስ ከዛም ከትንሽ ረፍት በኋላ ተመሳሳይ የሆነ የሆድ ህመም እየደጋገመ ከተከሰተ በአፋጣኝ ልጆን ወደ ጤና ተቋም ይዞ በመሄድና የሆድ አልትራሳውንድ እንዲታይ በማድረግ የአንጀት መደራረብ መኖር አለመኖሩን ማረጋገጥ ያስፈልጋቸዋል ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። በተጨማሪም ስለ እርሶም ሆነ ስለ ልጆ የጤና ጉዳይ ጥያቄ ካሎት በአስተያየት መስጫው ላይ ማቅረብ ይችላሉ።